ጤና ይስጥልን የተወደዳችሁ ቤተሰቦቻችን እንደምን አላችሁ? የሰዓቱ ዜና ማዕከላችን የተለያዩ ጉዳዮችን ይዞ ከዚህ ሰዓት ጀምሮ ወደ እናንተ መሻገሩን ይቀጥላል። ዋና ዋና ጉዳዮችን አስቀድመን እንጀምራለን። በትግራይ ክልል ድንበር አካባቢዎች ላይ ያለው የመከላከያ ሰራዊትና የህወሓት ኃይሎች ውጥረት አሁንም ተባብሶ እንደቀጠለ ነው። በትግራይ ደደቢት ቀጠና የተኩስ ልውውጥ መሰማቱ ስጋትን ሲደቅን፣ በትግራይ ክልል ደግሞ በበርካታ አካባቢዎች ላይ የኤርትራው ናቅፋ የኢትዮጵያን ብር መተካቱ ተሰምቷል። ሙሉውን ወደ እናንተ እናሻግረዋለን። የፌዴሬሽን ምክር ቤት የብሔራዊ ምርጫ ቦርድ ውሳኔን መሻሩን ተከትሎ በርካታ ሐሳቦች እየተስተናገዱ ነው። በዚህ በወልቃይትና ራያ ጉዳዮች በተነሳው ውዝግብም አቶ ጌታቸው ረዳ የብልጽግናውን መንግስት ህግ አልባ ዳንኪረኛ ነው ብለውታል። በቆይታችንም የጊዜያዊ አስተዳደሩንና የአቶ ጌታቸው ረዳ ስምረት ፓርቲን መግለጫ እንደዚሁም ምክር ቤቱ የሻረውን የምርጫ ቦርድ ውሳኔ ሙሉውን ወደ እናንተ እናደርሳችኋለን። በሌላኛው መረጃችን በቤንሻንጉል ጉሙዝ ክልል በገነባው የሰራዊት ማሰልጠኛ ካምፕ ሀገሪቱ ላይ ከፍተኛ የዲፕሎማሲ ውግዘት እያደረሰ ያለው የሱዳኑ ፈጥኖ ደራሽ ኃይል አሁን ደግሞ በጎንደር በርካታ አካባቢዎች ላይ ጦሩን ሊያሰፍር መሆኑ ተሰምቷል። ሌላኛው የዜና ይህ በእንዲህ እንዳለ በሰሜኑ ለተፈጠረው ውጥረት መከላከያው ሲወሰድ የለቀቃቸውን የኦሮሚያ አካባቢዎች የኦሮሞ ነጻነት ሰራዊት ሲቆጣጠራቸው፣ በቤንሻንጉል ጉሙዝ ደግሞ የቡለን ወረዳን በርካታ አካባቢዎችን መያዙ ታውቋል። ዝርዝር መረጃውን ከኛ ጋር ስትቆዩ ትሰሙታላችሁ። በፋኖና በመከላከያ መካከል እየተደረገ ባለው ውጊያ የፋኖ ኃይሎች በፈጸሙት ከፍተኛ የማጥቃት ዘመቻ ዋና ከተማዋን ጨምሮ በርካታ የወረዳዋን አካባቢዎች ሙሉ በሙሉ መቆጣጠራቸው ተሰምቷል። ሰዓቱን ጠብቆ ወደ እናንተ ይደርሳል። በሌላኛውና ከውጭ ባገኘነው መረጃ ደግሞ ሶማሌላንድ በቴል አቪቭ የሚገኘውን ኤምባሲዋን ግንባታውን በይፋ ማጠናቀቋ ተነግሯል። ጉዳዩም የእስራኤል የዲፕሎማቲክ እውቅና አዲስ ምዕራፍ መክፈቱን ያሳያል ተብሏል። ሙሉ መረጃውን ታደምጡታላችሁ። የሳውዲ አረቢያ ውጭ ጉዳይ ሚኒስትር ዴታ በዛሬው ዕለት አዲስ አበባ መግባታቸው ተሰምቷል። ሚኒስትር ዴታው ዛሬ ረፋዱ ላይ ከውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ጋር በወቅታዊ ጉዳዮች ዙሪያ ውይይት ማድረጋቸው ተሰምቷል። ይህ ሁነትም በቀጠናው እየተፈጠረ ያለውን አዲስ ውጥረትና የኃይል አሰላለፎችን በሚመለከት የተፈጠሩ አጀንዳዎች መሆናቸውም እየተነሳ ነው። ሙሉ መረጃውን ወደ እናንተ እናሻግረዋለን። የተወደዳችሁ ቤተሰቦቻችን እነዚህን በመሪ ዜናው ላይ የነገርናችሁንና ሌሎችን የሚያካተትንበት የዜና መዋዕል የመረጃ ቆይታችን ከዚህ ሰዓት ጀምሮ ወደ እናንተ መድረሱን ቀጥሏል። መረጃዎቹን ላይክ እና ሼር፣ ቻናሉንም ሰብስክራይብ እያደረጋችሁ አብራችሁን ትቆዩ ዘንድ እንጠይቃችኋለን። መልካም ጊዜ እንመኝላችኋለን። ወደ ዝርዝር ዘገባዎቻችን እናቀናለን። የተወደዳችሁ ቤተሰቦቻችን በትግራይ ክልል ድንበር አካባቢዎች ላይ ያለው የመከላከያና የህወሓት ኃይሎች ውጥረት አሁንም በከፍተኛ ሁኔታ እየተባባሰ እንደቀጠለ ነው። በትግራይ ክልል ደደቢት አካባቢዎች ላይ በዛሬው ዕለት የተኩስ ልውውጥ መሰማቱ በአካባቢው ማህበረሰብና በመላው ትግራይ ከፍተኛ ስጋትን አንግሷል ተብሏል። በዛሬው ዕለት የተሰማውና ለግማሽ ሰዓት ያህል ቆይታ የነበረው ተኩስም የህወሓት አርሚ 17 እና አርሚ 43 የሚንቀሳቀሱባቸው አካባቢዎች መሆናቸውን ሁነቱን ያደረሱን የመረጃ ምንጮቻችን አረጋግጠውልናል። እነዚህ የህወሓት ኃይሎች በሚንቀሳቀሱባቸውና የመከላከያ ኃይሉም ሰብሮ በገባባቸው የትግራይ ቀጠናዎች ላይ ለግማሽ ሰዓታት ያህል ተኩስ እንደተደረገ ቢሰማም እስካሁን ግን ስለ ሁኔታው ዝርዝር መረጃም ሆነ የደረሰው ጉዳት ይፋ አልተደረገም። በሰሜን የሀገሪቱ ክፍል በትግራይና በኤርትራ አዋሳኝ ድንበሮች ላይ አዳዲስ የንግድና የገንዘብ ልውውጥ መጀመሩ ሲሰማ ሌላኛው የትኩሳቱ አካል ተደርጎም ተወስዷል። በትግራይ ክልል አንዳንድ አካባቢዎች ላይ የኤርትራው ናቅፋ ዋነኛ መገበያያ የሆነ መምጣቱ ሲነገር፣ በጎንደር አዋሳኝ መስመሮች ደግሞ የሱዳኑ ፈጥኖ ደራሽ ኃይል አርኤስኤፍ ወታደሮች መስፈራቸው በሰሜን ያለውን ውጥረት ከፍተኛ ደረጃ ላይ እያደረሰው ይገኛል ተብሏል። በትግራይ ክልልና በኤርትራ አዋሳኝ ድንበሮች በኩል አዳዲስ የንግድ እንቅስቃሴዎች እየታዩ መሆኑን የሚጠቁሙ በርካታ መረጃዎችም እየደረሱን ይገኛሉ። በራማና ዛላምበሳ የድንበር መስመሮች በኩል የኢትዮጵያ ምርቶች ወደ ኤርትራ እየተላኩ ሲሆን፣ በተቃራኒው ደግሞ መነሻቸውን ሱዳን ያደረጉ ጦር መሳሪያዎች በኤርትራ በኩል ወደ ትግራይ ክልል እየገቡ ነው ተብሏል። ይህን ተከትሎ በትግራይ ክልል የኢኮኖሚ መስተጋብሩ እየተቀየረ መምጣቱ የተነገረ ሲሆን፣ በአሁኑ ወቅትም በአካባቢው ከኢትዮጵያ ብር ይልቅ የኤርትራ ናቅፋ ዋነኛውና ትልቁ የቀጠናው መገበያያ ገንዘብ ሆኗል ተብሏል። የህወሓትና የሻዕቢያ ኃይሎች በፈጠሩት ጽምዶ የተሰኘ ፖለቲካዊና ወታደራዊ ጥምረትም ሁኔታዎቹ ሌላ መልክ እየያዙ መምጣታቸው ጭምር ነው እየተነገረ ያለው። ከነዚህ ሁለት ኃይሎች ጥምረትና ከብልጽግናው ኃይል ጋር ካላቸው ፍጥጫ ባሻገር በጀነራል መሐመድ ሐምዳን ዳጋሎ የሚመራው የሱዳኑ ፈጥኖ ድራሽ ኃይል አርኤስኤፍ ደግሞ
በጎንደር አዋሳኝ መስመሮች ላይ ሰራዊቱን ለማስፈር እየተንቀሳቀሰ መሆኑ ተሰምቷል። እንደ መረጃ ምንጮቹ ገለጻ ከሆነ አርኤስኤፍ በሁመራ ቋራና መተማ አካባቢዎች ላይ ሰራዊቱን ለማስፈር እቅድ የያዘው ምስራቃዊ ሱዳንንና መላውን ካርቱምን ለመቆጣጠር እንዲያስችለው የጎንደር መስመር እንደ ስልታዊ አማራጭ በመምረጡ ነው ቢባልም በተለይ የሱዳን መንግስት የህወሓት ኃይሎችን በሀገሩ ቦታ ሰጥቶ በቅጥረኛ ተዋጊነት እያሳተፋቸው ከመሆኑ ጋር ተያይዞ አርኤስኤፍ ከቤንሻንጉል ጉሙዝ ባሻገር በጎንደር ቀጠናዎች ሌላ የጦር መሰረት እንዲኖረው መደረጉ ምናልባትም በብልጽግናው መንግስት ዘንድ የጦሩን ኃይል በኢትዮጵያ በቅጥረኛ ተዋጊነት ሊያሳትፈው ይችላል የሚል ስጋትም እየተደመጠ ነው። ቀደም ሲል ሮይተርስ በሰራው የምርመራ ዘገባ ቡድኑ በቤንሻንጉል ጉሙዝ ክልል የጦር ካምፕ መስርቶና ወታደሮችን እያሰለጠነ መሆኑን ማጋለጡ የሚታወስ ሲሆን አሁን ደግሞ ጦሩን ስምሪቱን ወደ ጎንደር መስመር እያሰፋ መሆኑ ተሰምቷል። በሌላኛው መረጃችን ስንቀጥል የአለፋ ወረዳ መቀመጫ የሆነችው ሻውራ ከተማ በፋኖ ቁጥጥር ስር መግባቷ ተሰምቷል። የአለፋ ወረዳ መቀመጫ በሆነችው ሻውራ ከተማ ላይ በትላንትናው ዕለት ቀኑን ሙሉ በፋኖና በመከላከያ ኃይሎች መካከል ለሰዓታት የቆየ ውጊያ ከተደረገ በኋላ አመሻሹ ላይ ፋኖ ከተማዋን ሙሉ በሙሉ መቆጣጠር እንደቻለ ከስፍራው የሚወጡ መረጃዎች እየጠቆሙ ነው። በከተማዋና በአካባቢው በተደረገ ውጊያ የመንግስት ኃይሎች ከተማዋን ለቀው ከመውጣታቸው በተጨማሪ በርካታ የጦር መሳሪያና ተተኳሾች ደግሞ በፋኖ እጅ መግባታቸውን መዋዕል ሚዲያ ከቦታው ያገኘው መረጃ ያሳያል። የጣና ሐይቅን በምዕራብ በኩል የሚያዋስነው የአለፋ ወረዳ መቀመጫ የሆነችው ሻውራ ከተማ ከክልሉ መንግስት መቀመጫ ባህር ዳር ከተማ በቅርብ ርቀት ላይ መገኘቷ የከተማዋን ወታደራዊ ጠቀሜታ ከፍ እንዳደረገውም ይታመናል። ከዚሁ ጋር በተገናኘ ደብረታቦር ከተማን ጨምሮ በደቡብ ጎንደር የተለያዩ አካባቢዎች ላይ በመንግስትና የፋኖ ኃይሎች መካከል ተከታታይ ውጊያዎች ከተደረገ በኋላ ፋኖ በስትራቴጂካዊቷ ወረታ ከተማ ወታደራዊ ኦፕሬሽን ማድረግ ችሎ እንደነበርም አይዘነጋም። ትላንት አመሻሹን በፋኖ ቁጥጥር ስር መግባቷ የተነገረውን ሻውራ ከተማን እንደዚሁም ባለፈው ሳምንት ወታደራዊ ኦፕሬሽን የተደረገባትን ወረታ ከተማን ጨምሮ በጎንደር አካባቢዎች የሚንቀሳቀሱ የፋኖ ኃይሎች ከቅርብ ጊዜ ወዲህ የሚያደርጉት ወታደራዊ እንቅስቃሴ የአማራ ክልል መንግስት መቀመጫ በሆነችው የባህር ዳር ከተማ አዋሳኝ ከተሞችና መንደሮች ከፍተኛ እየሆነ መጥቷል ተብሏል። ከሰሞኑ ፋኖ ወታደራዊ ኦፕሬሽን ያደረገባቸው ቦታዎች ከባህር ዳር ከተማ ያላቸው ርቀት ሲለካ የሻውራ ከተማ 85 ኪሎ ሜትር እንደዚሁም የወረታ ከተማ ደግሞ 60 ኪሎ ሜትር ያህል ብቻ ነው ከክልሉ ዋና መቀመጫ ባህር ዳር ከተማ የሚርቁት። በሌላኛው መረጃችን ስንቀጥል በትግራይ ክልልና በአማራ ሕዝብ መካከል አጨቃጫቂ ሆነው የቆዩት የራያና የወልቃይት አካባቢዎች ላይ የኢትዮጵያ ምርጫ ቦርድ ሰባተኛውን ሀገራዊ ምርጫ በሚመለከት ያሳለፈውን ውሳኔ የፌዴሬሽን ምክር ቤት መቀልበሱና መጣሉ ተሰምቷል። ብሔራዊ ምርጫ ቦርድ በሰባተኛው ጠቅላላ ምርጫ የጊዜ ሰሌዳ ላይ በተመለከተው መሰረት ጥር 22 ቀን 2018 ዓ.ም የመራጮች ምዝገባ ለማካሄድ እየተዘጋጀባቸው ያሉትን ምርጫ ክልሎችና ጣቢያዎች ዝርዝር ለህዝብ ይፋ ባደረገበት ወቅት የራያና የወልቃይትን አካባቢዎች በትግራይ ክልል ስር ሆነው ምርጫ እንዲካሄድ ውሳኔ ማሳለፉ የሚታወስ ነው። ቦርዱ በዛሬው ዕለት ባወጣው መግለጫ ከዚህ በፊት አካባቢዎቹ በትግራይ ክልል ስር እንዲሆኑ በወሰነው ሐሳብ ላይ የፌዴሬሽን ምክር ቤት አዲስ የመፍትሄ ሐሳብ አምጥቶ ውሳኔውን ውድቅ እንዳደረገበት ገልጧል። ቦርዱ ያወጣውን የምርጫ ክልሎችና ጣቢያዎች ዝርዝር ተከትሎም የፌዴሬሽን ምክር ቤት ለቦርዱ በጻፈው ደብዳቤ በትግራይ ክልልና በአማራ ህዝብ መካከል ውዝግብ ፈጥረው ያሉትን የአምስት ምርጫ ክልሎች ይገባኛል ጥያቄ እስከሚፈታ የሁመራ፣ የአዲረመጽ፣ የኮረም ኦፍላ፣ የጠለምትና የራያ አላማጣ ምርጫ ክልሎች ከትግራይ ክልላዊ መንግስት ውጭ ሆነው ለብቻቸው በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲደረግ ምክር ቤቱ መወሰኑንም ለቦርዱ አሳውቋል ብሏል። ይህን ተከትሎም ቦርዱ በፌዴሬሽን ምክር ቤት ውሳኔ መሰረት የሰባተኛውን ጠቅላላ ምርጫ ከላይ በተጠቀሰው አግባብ ማለትም የሁመራ፣ የአዲረመጽ፣ የኮረም ኦፍላ፣ የጠለምትና የራያ አላማጣ ምርጫ ክልሎች ከትግራይ ክልላዊ መንግስት ውጭ ሆነው ለብቻቸው በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ ይደረጋል ብሏል። ቦርዱ በመግለጫው የክልል ምክር ቤት ምርጫን በሚመለከት በአካባቢዎች ላይ የተነሳው የይገባኛል ውዝግብ በህገ መንግስት ውሳኔ ሲፈታ አመቺ ጊዜ ተመርጦ ወደፊት እንዲካሄድ መወሰኑንም አስታውቋል። ይህ የፌዴሬሽን ምክር ቤትና የብሔራዊ ምርጫ ቦርድ ውሳኔ ለረጅም ዓመታት በትግራይ ክልል አስተዳደር ስር ሆኖ ግፍ ሲፈጸምበትና የራሱን ወኪል እንዳይኖረው ሲደረግ የቆየው የአማራ ህዝብ ይህ ውሳኔ ተላልፎ ቢያንስ ከትግራይ ክልል የህወሓት አስተዳደር ዕዳ መላቀቁ ጥሩ ቢሆንም
አሁንም ግን የሚነሱ ጥያቄ፣ ቅሬታና ወቀሳዎችም እየተስተዋሉ ነው። በተለይም ትውልዱ ከፍተኛ የህይወትና የአካል ዋጋ ከፍሎ ያስመለሰውንና ያስከበራቸውን አካባቢዎች የብአዴን ኃይል የክልሉን ህገ መንግስት እንዲሻሻልና አካባቢዎቹ የክልል ምክር ቤት መቀመጫ እንዲኖራቸው እንኳን ማድረግ አለመቻሉ በበርካቶች ዘንድ ክልላዊ መንግስቱ ለአማራ ርስቶች ለወሰንና ማንነት ጉዳዮችም ልቡ የማይደነግጥ መሆኑን ያስመሰከረበት ነው እያሉት ይገኛሉ። ሌላኛው የሚነሳው ሐሳብ የፌዴራል መንግስቱ ከዚህ በፊት ያነሳቸው የነበሩና በአማራ ክልል ዘንድ ቅሬታና ተቃውሞ አስነስቶ የነበሩ ጉዳዮች በተለይም የወልቃይትና የራያ አካባቢዎችን ከሁለቱም ክልሎች ውጭ አድርጎ ተጠሪነታቸውንም ለፌዴራል መንግስቱ የማድረግ ተግባርን የማለማመድ ሂደት እንዳይሆን የሚል ከፍተኛ ስጋት የታከለበት ሐሳብ ሆኗል። አማራንን ከአማራ ወገናችንም አንገነጠልም ያለን ህዝብ አሁንም በእጅ አዙር ለሌላ ውሳኔ እንዳይዳረግና አጥንትና ደም ህይወትም የተገበረበትን የዘመናት የትግል ውጤት ለፍሬ እንዲበቃ አሁንም ሁሉም የበኩሉን እንዲወጣ መደረግ አለበት የሚሉ በርካታ ሐሳቦች ከተለያዩ ወገኖች እየተደመጡ ነው። ከዚህ አማራ ህዝብ ጥያቄና ሐሳቦች ባሻገር በትግራይ ክልል ፖለቲካ ኃይሎች በኩልም የተለያዩ መግለጫዎችና ሐሳቦች እየወጡ ነው። የትግራይ ክልል ጊዜያዊ አስተዳደር ባወጣው መግለጫ የፌዴሬሽን ምክር ቤት በአከራካሪ የምርጫ ክልሎች ላይ ያስተላለፈው ውሳኔ ህገ መንግስቱንና የፕሪቶሪያውን የሰላም ስምምነት የጣሰ ነው ብሎታል። የትግራይ ህዝብ በከፈለው መስዋዕትነት የተገነባውን ህገ መንግስታዊና ፌዴራላዊ ዲሞክራሲያዊ ስርዓት በመጣስ በትግራይ ህገ መንግስታዊ ወሰን ላይም አደጋ የሚጥል ውሳኔ ተላልፏል ብሏል። ክልሉ በመግለጫውም አደገኛ ውሳኔ የሚያስከትለውን ዘርፈ ብዙ መዘዝ ግምት ውስጥ ገብቶ በአስቸኳይ እንዲታረምና ዳግመኛ ግምት ውስጥ እንዲገባ ብሏል። በዚህ ውሳኔ ላይ ከታደሰ ወረዳ አስተዳደር ባሻገር የአቶ ጌታቸው ረዳ ስምረት ፓርቲም ወዲያውኑ መግለጫ ሰጥቶ ተቃውሞውን ገልጧል። ዴሞክራሲያዊ ስምረት ትግራይ ይህንን ህገወጥ ድርጊት በጽኑ ያወግዛል ያለው ፓርቲው የፌዴሬሽን ምክር ቤትም የጀመረውን ህግ አልባ ዳንኪራ በአስቸኳይ እንዲያቆምና ለህገ መንግስቱ የበላይነት እንዲገዛ ሲል አሳስቧል። ፌዴሬሽኑ ያስተላለፈው ውሳኔ የሀገሪቱን ህገ መንግስታዊ ስርዓት መሰረት የሚንድ ተቋማዊ ነጻነትን የሚደፈጥጥና በደፈናው ህገ መንግስታዊ ስርዓት አልበኝነትን የሚያውጅ ተግባር ነው ብሏል። አቶ አገኘሁ ተሻገርን ሰካራምና ዳንኪረኛ ሲሉ በነበሩት አቶ ጌታቸው ረዳ ፊርማ የወጣው የዛሬው ደብዳቤም አቶ አገኘሁ የሚመሩትን የብልጽግናውን ፌዴሬሽን ምክር ቤት ህግ አልባ ዳንኪረኛ ሲል ዘልፎታል። በሌላኛው መረጃችን ስንቀጥል የኦሮሞ ነጻነት ሰራዊት እንቅስቃሴና የቦታ ቁጥጥር በበርካታ አካባቢዎች ላይ እንደ አዲስ ማገርሸቱ በህዝብ ዘንድ ከፍተኛ ስጋት መፍጠሩ ተሰምቷል። ሰራዊቱ በኦሮሚያ በርካታ አካባቢዎችና በቤንሻንጉል ጉሙዝ ክልልም ከፍተኛ የቦታ ቁጥጥር እያደረገ መሆኑን ስጋት ውስጥ ያሉ ነዋሪዎች ለመዋዕል ሚዲያ ያደረሱት መረጃ ያሳያል። ሰራዊቱ አሁን ላይ ከፍተኛ እንቅስቃሴ እያደረገና ጥቃት እየፈጸመ ካለባቸው ቦታዎች ውስጥም ኦሮሚያ ክልል በሁሉም የወለጋ ዞኖች እንደዚሁም በዛሬው ዕለት በተሰማው ሌላኛው መረጃ ደግሞ በቤንሻንጉል ጉሙዝ ክልል ያለው እንቅስቃሴም በከፍተኛ ሁኔታ ተባብሶ ቀጥሏል ተብሏል። በቤንሻንጉል ጉሙዝ ክልል መተከል ዞን ውስጥ ቡለን ወረዳን ሙሉ በሙሉ የተቆጣጠረው የኦሮሞ ነጻነት ሰራዊት በተቆጣጠራቸው አካባቢዎችም ላይ ከፍተኛ ግፍና በደሎችን እየፈጸመ መቀጠሉ በነዋሪው ዘንድ ከፍተኛ ስጋት መፍጠሩ ተሰምቷል። የቡለን ወረዳ ነዋሪዎች እንደገለጹት ታጣቂ ቡድኑ በወረዳው ሞራ ቀበሌ ደሃን በተባለ ስፍራ ላይ በከፍተኛ ሁኔታ እየተንቀሳቀሰና በማጣ ቀበሌ ብልቃንዲ በተባለ ስፍራ ደግሞ በካምፕነት ጭምር ይዞ ከፍተኛ ሰራዊት አስፍሯል ተብሏል። ታጣቂ ቡድኑ በዚህ በቤንሻንጉል ጉሙዝ ክልል ቡለን ወረዳ በርካታ አካባቢዎች እያደረገ ባለው እንቅስቃሴ ሰዎችን እያገተ እየገደለና ሀብትና ንብረታቸውንም በከፍተኛ ሁኔታ እየዘረፈና እያወደመ መሆኑ ተሰምቷል። በኦሮሞ ነጻነት ሰራዊት ያልተጠበቀ እንቅስቃሴና ወረራ ከፍተኛ መደናገጥ ውስጥ የገባው የአካባቢው ማህበረሰብም የዚህ ኃይል እንቅስቃሴ የሚቀለበስበት አንዳች መፍትሄ እስካልተበጀ ድረስ የኛ የምንለው ነገር ይቅርና እኛም ውለን ስለማደራችን እርግጠኛ የማንሆንበት ወረራና አጣብቂኝ ውስጥ ገብተናል ብለዋል። በቀጠናው የተለያዩ ስፍራዎች ላይ የነበረው የመከላከያ ሰራዊትም ሙሉ በሙሉ ወደ ሰሜን ኢትዮጵያ እንዲሄድ መደረጉን ከቀናት በፊት መዋዕል ሚዲያ ወደ እናንተ ማድረሱ ይታወሳል። ሌላው የቡድኑ እንቅስቃሴ የተስፋፋበት የወለጋ ዞኖችም አሁንም በንጹሃን ዜጎችና በሀብትና ንብረታቸው ላይ የሚደርሰው ግፍና በደል በከፍተኛ ሁኔታ ተባብሶ ቀጥሏል ተብሏል። በሌላኛው መረጃችን ስንቀጥል የሳውዲ አረቢያው የውጭ ጉዳይ ሚኒስትር ዴታ ኢንጂነር ወሊድ አብዱልከሪም አልኸሪጅን በዛሬው ዕለት አዲስ አበባ መግባታቸው ተሰምቷል። ሚኒስትር ዴታው ዛሬ ረፋዱ ላይ ከኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ጋር በወቅታዊ ጉዳዮች ዙሪያ ውይይት ማድረጋቸው የተሰማ ሲሆን
ወቅታዊው የአፍሪካ ቀንድ ቀጠና ውጥረትም ዋነኛው የውይይት አጀንዳቸው እንደነበር መዋዕል ሚዲያ ከዲፕሎማቲክ ምንጮች ያገኘው መረጃ ያሳያል። የሳውዲ አረቢያ ውጭ ጉዳይ ሚኒስትር ዴታ ባሳለፍነው ሳምንት ወደ ኤርትራ ተጉዘው ከሀገሪቱ ፕሬዝዳንት ኢሳያስ አፈወርቂ ጋር በቀጠናዊና በሁለትዮሽ ጉዳዮች ዙሪያ መምከራቸው የሚታወስ ነው። ኢንጂነር ወሊድ በኤርትራ ቆይታቸው ቀጠናዊና የቀይ ባህር አጎራባች ሀገራት የሰላምና መረጋጋት ሚና ላይ ውይይት ማድረጋቸውና በሁለቱ ሀገራት መካከልም በጉዳዩ ላይ የተደረሱ ስምምነቶችን ወደ ተግባር ለመለወጥ መስማማታቸው የሚታወስ ነው። ከኤርትራ ጋር ቀይ ባህርን በተመለከተ የጋራ ስምምነት ላይ የደረሰችው ሳውዲ አረቢያ የውጭ ጉዳይ ሚኒስትር ዴታዋን ወደ ኢትዮጵያ የላከችው ጠቅላይ ሚኒስትር አብይ አህመድ በትላንትናው ዕለት ከሞያሌ ጫፍ እስከ ምጽዋ ጫፍ ስጋቶችን የሚያስወግድ ኤሊት ፎርስ አዘጋጅተናል የሚል ንግግር ባደረጉ በ24 ሰዓታት ውስጥ ነው። ከምክትላቸው ቀደም ብለው የሳውዲ አረቢያው የውጭ ጉዳይ ሚኒስትር ልዑል ፋይሰል ቢን ፈርሃን አልሳውድ ከ10 ቀናት በፊት ወደ አዲስ አበባ አቅንተው ከጠቅላይ ሚኒስትር አብይ አህመድ ጋር በሱዳን የእርስ በርስ ጦርነትና በኢትዮጵያና ኤርትራ መካከል ባለው ውጥረት ዙሪያ መነጋገራቸውም አይዘነጋም። በተያያዘ ዜና በአፍሪካ ቀንድ እያየለ በመጣው ቀጠናዊ ውጥረት ከሳውዲ አረቢያ ጋር ጂኦፖለቲካዊ ፉክክር ውስጥ የገባቸው እስራኤልም ፕሬዝደንቷ በነገው ዕለት ወደ ኢትዮጵያ ይመጣሉ ተብሎ ይጠበቃል። አዲስ አበባን የቀጠናው ተገዳዳሪ ሀገራት መሪዎችና ዲፕሎማቶች ባልተለመደ መልኩ በተከታታይነት እየጎበኟት የሚገኝ ሲሆን የቱርኩ ፕሬዝደንት ረሲፕ ጣይብ ኤርዶጋንና የሳውዲ አረቢያ ውጭ ጉዳይ ሚኒስትር ባለፉት ቀናት ከኢትዮጵያ ባለስልጣናት ጋር ተገናኝተውም ተወያይተዋል። በዛሬው ዕለትም የሳውዲ አረቢያው የውጭ ጉዳይ ሚኒስትር ዴታ ኢንጂነር ወሊድ አብዱል ከሪም አልኸሪጅን ካደረጉት ጉብኝት በመቀጠል ደግሞ የእስራኤሉ ፕሬዝደንት ይስሐቅ ሄርዞግ በነገው ዕለት በመዲናዋ ይገኛሉ ተብሎ ይጠበቃል። በሌላኛው የቀጠናዊ ውጥረት መረጃ ስንቀጥል ሶማሌላንድ በቴል አቪቭ የሚገኘውን ኤምባሲዋን ግንባታውን በይፋ ማጠናቀቋ ተናግሯል። ጉዳዩ የእስራኤል ዲፕሎማቲክ እውቅና አዲስ ምዕራፍ መክፈቱንም ያሳያል ተብሏል። የሶማሌላንድ መንግስት በእስራኤል መዲና ቴል አቪቭ የሚገኘውን የኤምባሲ ህንፃ ግንባታና የሰው ኃይል ሥራ ማደራጀት ማጠናቀቁን የተሰማው ይህ እርምጃ የተከተለው እስራኤል ለሶማሌላንድ የሰጠችውን ታሪካዊ የሉዓላዊነት እውቅና ተከትሎ ሲሆን በሁለቱ ሀገራት መካከል ያለውን ግንኙነትም ወደ ላቀ ደረጃ ያሸጋግራል ተብሎ ይጠበቃል። እንደ አውሮፓውያኑ አቆጣጠር በታህሳስ 2025 መገባደጃ ላይ እስራኤል ሶማሌላንድን እንደ ነፃ ሀገርና ሉዓላዊ ሀገር በይፋ እውቅና የሰጠችው የመጀመሪያዋ የተባበሩት መንግስታት ድርጅት አባል ሀገር መሆኗ ይታወቃል። ይህንን ተከትሎ የሶማሌላንድ ፕሬዝዳንት አብዲራህማን መሐመድ አብዱላሂና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የዲፕሎማቲክ ግንኙነት ለመጀመር የሚያስችላቸውን ስምምነትም ተፈራርመዋል። የኤምባሲውን መጠናቀቅና የዲፕሎማቲክ ተልእኮውን አስመልክቶ የወጣው መረጃ እንደሚያመለክተው በቴል አቪቭ የተቋቋመው የሶማሌላንድ ኤምባሲም የተለያዩ ዋና ዋና ተግባራትን ማከናወን ይጀምራል ተብሎም ይጠበቃል። የመጀመሪያው የጸጥታ ትብብር ጉዳይ ሲሆን በቀይ ባህር አካባቢ ያለውን የባህር ላይ ደህንነት ለማስጠበቅና የሁቲ አማጽያንን እንቅስቃሴዎች ለመግታትም ከእስራኤል መከላከያ ሰራዊት ጋር በትብብር መስራትን ይመለከታል ተብሏል። ሁለተኛው ጉዳይ የአብርሃም ስምምነትን የሚመለከተው ሲሆን ሶማሌላንድም የአብርሃም ስምምነት አካል በመሆን በክልሉ ካሉ ሌሎች የአረብ ሀገራትና እስራኤል ጋር ያላትን ትብብር ታጠናክራለች ተብሎም ይጠበቃል። ሌላኛውና ሶስተኛው ጉዳይ የኢኮኖሚ ትስስርን የሚመለከተው ሲሆን እስራኤል በግብርና፣ በውሃ ቴክኖሎጂና በሳይበር ደህንነት ዙሪያ ለሶማሌላንድ ድጋፍ እንድታደርግ ምቹ ሁኔታ ይፈጥራልም ተብሏል። የኤምባሲው መከፈት በሞቃዲሾ ከሚገኘው የሶማሌ ፌዴራል መንግስት ከፍተኛ ተቃውሞ ያስነሳ ሲሆን ሞቃዲሾ ድርጊቱን የሀገሪቱን ሉዓላዊነት የሚጋፋ በማለት ብትኮንንም እስራኤልና ሶማሌላንድ ግን ግንኙነታቸውን በተግባር እያጠናከሩት ቀጥለዋል። እስራኤልም በበኩሏ በሐርጌሳ የራሷን ኤምባሲ ለመክፈት የመጨረሻ ዝግጅቷን እያጠናቀቀች እንደሆነ የውጭ ጉዳይ ሚኒስትሩ ጌዲዮን ሳህር ገልጸዋል። ይህ ዲፕሎማቲክ ድል ለሶማሌላንድ የዓለም አቀፍ ማህበረሰብን እውቅና ለማግኘት ለምታደርገው ጥረት ትልቅ መስፈንጠሪያ ሆኖ የሚያገለግል ሲሆን በቀይ ባህር ጂኦፖለቲካ ላይም ከፍተኛ ለውጥ እንደሚያመጣ ይጠበቃል። የተወደዳችሁ ቤተሰቦቻችን ለሰዓቱ ጥንቅራችን የያዛቸው መረጃዎች እነዚህ ነበሩ። ስለ አብሮነት ቆይታችሁ እናመሰግናችኋለን። መልካም ጊዜ እንመኝላችኋለን።